ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዕለቱን ዋና ዋና ዜናዎች እነሆ። ገዢው ብልጽግና ፓርቲ በሀገራዊ ምክክር ጉዳይ አቋሙን አጠናከረ። የፓኪስታን አምባሳደር በአሜሪካና ኢራን መካከል የተደረሰው ስምምነት በአስቸኳይ ተግባራዊ እንዲደረግ ጠየቁ። 4 አዳዲስ ፌዴራል ልዩ አዳሪ ትምህርት ቤቶች በቀጣይ ዓመት ስራ ይጀምራሉ። ኢትዮጵያ በአፍሪካ ከፍተኛ የዋጋ ግሽበት አስመዘገበች። ገዢው ብልጽግና ፓርቲ በሀገራዊ ምክክር ጉዳይ አቋሙን አጠናከረ። ገዢው ብልጽግና ፓርቲ በሀገራዊ ምክክር ሂደት አዲስ አበባና ድሬዳዋ በፌዴራል መንግስት ተጠሪነት እንዲቀጥሉ አቋም መያዙን ተሰምቷል። በተጨማሪም አዲስ አበባ የኦሮሚያ ክልል አካል እንድትሆን የሚደግፍ አመራሮችና አባላት አቋማቸውን ካልቀየሩ እስከ አመራር ማንሳት የሚደርስ እርምጃ ሊወሰድባቸው እንደሚችል ምንጮች ገልጸዋል። ፓርቲው ከፓርላማዊ ስርዓት ይልቅ ፕሬዝዳንታዊ አቋሙን መደገፉንና የሀገሪቱ ሰንደቅ ዓላማ ቀለማት ለድርድር እንደማይቀርቡ አቋም መያዙን ተናግሯል። 31 ሚሊዮን ዩሮ ብድር ለግጭት ተጎጂ ኢንተርፕራይዞች ሊቀርብ ነው። የኢትዮጵያ ልማት ባንክ በአማራ፣ አፋርና ትግራይ ክልሎች በግጭትና በአደጋ ለተጎዱ ጥቃቅንና አነስተኛ መካከለኛ ኢንተርፕራይዞች 31 ሚሊዮን ዩሮ ብድር ሊያቀርብ መሆኑን አስታውቋል። ብድሩ በአውሮፓ ህብረትና በጀርመን ልማት ባንክ ድጋፍ በዝቅተኛ ወለድ የሚቀርብ ሲሆን ለማኑፋክቸሪንግ፣ ለንግድ፣ ለኮንስትራክሽንና ለግብርና ማቀነባበር ዘርፎች እንደሚውል ተገልጿል። 4 አዳዲስ ፌዴራል ልዩ አዳሪ ትምህርት ቤቶች በቀጣዩ ዓመት ስራ ይጀምራሉ። ትምህርት ሚኒስቴር በቀጣዩ የትምህርት ዘመን ለመጀመሪያ ጊዜ ተማሪዎችን የሚቀበሉ 4 አዳዲስ ፌዴራል ልዩ አዳሪ ትምህርት ቤቶችን ይፋ አድርጓል። በአርባ ምንጭ፣ በአሶሳ፣ በባህር ዳርና በድሬዳዋ የሚገኙት እነዚህ ትምህርት ቤቶች 9ኛ ክፍል ተማሪዎች ይቀበላሉ። በተጨማሪም ቀደም ሲል ስራ የጀመሩ ሌሎች 5 ፌዴራል ልዩ አዳሪ ትምህርት ቤቶች አዲስ ተማሪዎችን እንደሚቀበሉ ተገልጿል። ኢትዮጵያ በአፍሪካ ከፍተኛ የዋጋ ግሽበት አስመዘገበች። በ2026 የመጀመሪያ አጋማሽ ኢትዮጵያ ከ10 ግዙፍ የአፍሪካ ኢኮኖሚዎች መካከል ከፍተኛውን የዋጋ ግሽበት ማስመዝገቧ ተገልጿል። በሰኔ ወር የተመዘገበው አጠቃላይ የዋጋ ግሽበት 13.9% ደርሷል። የዓለም አቀፍ የነዳጅ ዋጋ መጨመርና ሌሎች የገበያ ለውጦች ለዚህ ዋነኛ ምክንያት መሆናቸውም ተጠቅሷል። የአፍሪካ ወታደራዊ ሎጂስቲክና ኮሚኒኬሽን ስብሰባ በአዲስ አበባ ተጀመረ። የኢትዮጵያ መከላከያ ሰራዊት እና አፍሪኮም በጋራ ያዘጋጁት የአህጉራዊ የሎጂስቲክና ኮሚኒኬሽን ስብሰባ በአዲስ አበባ ተጀምሯል። በስብሰባው ከ40 አፍሪካ ሀገራት የተውጣጡ የወታደራዊ የሎጂስቲክና የኮሚኒኬሽን ባለሙያዎች ተሳትፈዋል። በቀጣዮቹ 5 ቀናት በቴክኖሎጂ፣ በአቅም ግንባታና በተግባራዊ ትብብር ዙሪያ ውይይት ከማካሄድ በአህጉሪቱ የጋራ ደህንነትን ለማጠናከር ያለሙ ሀሳቦች ያቀርባሉ። ሳውዲ አረቢያ 5 የኢትዮጵያውያን ሞት ቀጣች። ሳውዲ አረቢያ በአደንዛዥ እጽ ዝውውር ወንጀል ተፈርዶባቸዋል ያላቸውን ተጨማሪ 5 ኢትዮጵያውያን በሞት ቅጣት ፈጽማለች። ድርጊቱ ለተፈረደባቸው ኢትዮጵያውያን ምህረት እንዲደረግ ዓለም አቀፍ ጥሪዎች በቀረቡበት ወቅት የተፈጸመ ሲሆን አምነስቲ ኢንተርናሽናል 63 ኢትዮጵያውያን አሁንም የሞት ቅጣት እንደሚፈረድባቸው መግለጹ ይታወሳል። የፓኪስታን አምባሳደር በአሜሪካና ኢራን መካከል የተደረሰው ስምምነት በአስቸኳይ ተግባራዊ እንዲደረግ ጠየቁ። የፓኪስታን የተባበሩት መንግስታት ድርጅት አምባሳደር አሲም ኢፍታካር አህመድ በመካከለኛው ምስራቅ እየተባባሰ በመጣው ውጥረት ላይ ከፍተኛ ስጋት እንዳለባቸው ገልጸው ባለፈው ወር የተደረሰውን የመግባቢያ ስምምነት በሁሉም ተፋላሚ አካላት በኩል በአስቸኳይ ተግባራዊ እንዲደረግ ጠይቀዋል። አምባሳደሩ በሳውዲ አረቢያና በንግድ መርከቦች ላይ የተፈጸሙትን ጥቃቶች አውግዘዋል።
ፓኪስታንም ሳውዲ አረቢያ ወደ ሰፊው ግጭት ለመጎተት የሚደረጉ ሙከራዎችን በጥብቅ እንደምትቃወም በመግለጽ የኪንግደሟን ጸጥታና ሉዓላዊነት ሙሉ በሙሉ እንደሚደግፍ አረጋግጠዋል። በመጨረሻም እስራኤል በፍልስጤም ግዛት የምትፈጽመው ወረራ እስከቀጠለ ድረስ በመካከለኛው ምስራቅ ዘላቂ ሰላም ማግኘት ፈጽሞ እንደማይቻል አጽንኦት መስጠት ከፍልስጤም ሕዝብ ጋር ያላቸውን ጽኑ አጋርነት በድጋሚ አረጋግጠዋል። ውድና የተከበራችሁ የሩህ ሚዲያ ቤተሰቦች የዕለቱ የሩህ ሚዲያ መረጃችን ይህን ይመስል ነበር።